እስቲ ዛሬ ደግሞ ሞተር አውርጄ እንድሰራት ያደረገችኝን አንድ መኪና ላሳያችሁ። ሰላም እንዴት ናችሁልኝ? ፋሲካ ነኝ ከፋሲካ አውቶሞቲቭ። ይህች የምትመለከቷት ቶዮታ ያሪስ ኮምፓክት ስትሆን ባለቤቱም ደውሎ እንደነገረኝ ከሆነ ፋሲካ መኪናዬ ሞተር ላይ ይሁን ካምቢዮ ላይ ይሁን አላውቅም፣ ብቻ ሰምቼ የማላውቀውና በጣም የሚያስደነግጥ ድምጽ አላትና እባክህን ናና ኤይልኝ ባለኝ መሰረት እኔም ቦታው ላይ ተገኝቼ ሞተር አስነስቼ ከስር ተኝቼ ድምጹ ከየት እንደሆነ ካጠራሁኝ በኋላ ልክ እንዲህ እንደምታዩት ፍሌክስ ፕሌት ወይንም በተለምዶ ደግሞ ቮላኖ የሚባለው ሞተር አካል ተሰንጥቋል። እኔም ይህ ስራ የግድ ሞተር እንደሚያስወርድ ለባለቤቱ ካሳወቅኩኝ በኋላ ባለቤቱም ተስማምቶ በምታዩት መልኩ ሞተር አወረድኩኝ ማለት ነው። ከዛም ፍሌክስ ፕሌቱን ልክ እንዲህ እንደምታዩት ዙሪያውን ተሰባብሯል። ስለዚህ ሌላ አስልክ ያስመጣሁኝ። እንደምታዩት ሞተር ላይም ፍሳሽ በጣም ነበረው። በፓራውሊዮና በሶቶኮፓ በኩል ነበር ፍሳሽ የሚያመጣው። ስለዚህ ሶቶኮፓውንም አጽድቼ በፖስትሽ ገጠምኩለት። ፓራውሊዮንም በኦሪጂናል አስመጥቼ እንደምታዩት ገጠምኩለት። ሁሉንም አሳስሬና አጠባብቄ ሞተሩንም መልሼ መኪናው ላይ ጫንኩት። ከዛም በኋላ ሞተር ላይ የግድ መጸዳት ያለባቸው ሴንሰሮችና ትሮትል ቦዲ በምታዩት መልኩ በክሊነር ፎ አድርጌ አጽድቼ ገጠምኩለት። ከዛም ፊልትሮን አስሬ ሞተር ዘይትም ጨምሬ አስነስቼ ድምጹም ፍሳሹም እንደሌለው ካረጋገጥኩኝ በኋላ ከባለቤቱ ጋር መኪናዋን ቴስት ድራይቭ ነው ይዤ የወጣሁትኝ። ሁሉ ነገሯ አሪፍ ሆኗል። ስለዚህ ለባለቤቱ መልሼ ባለበት አስረክቤያለሁ ማለት ነው። እርሶም ደግሞ መኪናውን ሰርቪስ ለማስደረግ እንዲሁም ደግሞ ስለ መኪናው ማንኛውም አይነት ጥያቄ ለመጠየቅ የሚፈልጉ ከሆነ ስልኬ ባዮ ላይ ይደውሉልኝ። ፋሲካ ነኝ ከፋሲካ አውቶሞቲቭ።